This was the last point of Chinese civilization, the door to the unknown. ጤና ይስጥልን የተከበራችሁና የተወደዳችሁ ውድ የግሎባል ፋክት ቤተሰቦች፣ በዛሬው ዝግጅታችን ከሀገራችን መዲና አዲስ አበባ ወደ ምስራቅ አቅጣጫ ከ8000 ኪሎ ሜትር በላይ በአየር ወይም ከጅቡቲ ወደብ ከ11000 ኪሎ ሜትር በላይ በባህር ተጉዘው የሚያገኙትን በሩቅ ምስራቃዊቷ ቻይና የሚገኘውን አስገራሚና የጥንታዊ ቻይናን የስልጣኔ ጥግ የሚያሳየውን ታላቁን የቻይና ግንብ በጥቂቱ ልናስቃኛችሁ ወደናል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ይህ አስደናቂና የጥንታዊውን የምህንድስና ጥበብ የሚያሳየው ግንብ በእስያ አህጉር በምትገኘው በሩቅ ምስራቃዊቷ ቻይና የሚገኝ ሲሆን በተባበሩት መንግስታት የባህል የትምህርትና የሳይንስ ድርጅት ዩኔስኮ በ1987 በዓለም ቅርስነት ተመዝግቦ የሚገኝ ሲሆን ዓለም አስደናቂ ቅርሶች ወይም ዘ ሰቨን ወንደርስ ኦፍ ዘ ወርልድ ላይ የመጀመሪያውን ደረጃ ይዞ ይገኛል። ከ21000 ኪሎ ሜትር በላይ የሚረዝመው ይህ የግንብ አጥር ከክርስቶስ ልደት በፊት የተገነባ ሲሆን ከ3ኛው መቶ ክፍለ ዘመን ዓመተ ዓለም ጀምሮ በተለያዩ ስርወ መንግስታት የተገነባው ይህ ረጅም አጥር መጀመሪያ ላይ በአፈርና በእንጨት በኋላ ላይ በተለይም በሚንግ ስርወ መንግስት የድንጋይ ግንብ ሆኖ የተጠናቀቀ ሲሆን ዛሬ ላይ ትልቅ የጎብኚዎች መዳረሻ የዩኔስኮ የዓለም ቅርስ ሆኖ ይገኛል። ከጋንስ እስከ ማንቹሪያ የተዘረጋው ይህ የግንብ አጥር ለመገንባት 2000 ዓመታትን የፈጀ ሲሆን በሚሊዮን የሚቆጠሩ ሰዎች በግንባታው ተሳትፎበታል። ወታደራዊ ምሽግና ከርቀት ለማየት የሚያስችል ማማ የተሰራለት ይህ ግንብ በዋናነት ቻይናውያን የሀገራቸውን ሰሜናዊ ድንበር ከመንጎላውያን ወረራ ለመከላከል ታስቦ የተሰራ ሲሆን የነጋዴዎችን ደህንነት ለመጠበቅ እና በገቢና ወጪ ንግድ የሚገኝን ግብር ለመሰብሰብ እንዲያግዝ ጭምር ታስቦ የተገነባ ነበር። የተከበራችሁና የተወደዳችሁ የግሎባል ፋክትስ ቤተሰቦች የዛሬ ዝግጅታችንን በዚህ አበቃን።